በማዕከላዊ ጎንደር ዞን የፋኖ ታጣቂዎች በፈጸሙት በተባለ አሰቃቂ ጥቃት 3 ህጻናትን ጨምሮ ከ10 በላይ ሰዎች ተገደሉ። በአማራ ክልል ማዕከላዊ ጎንደር ዞን ጭልጋ ወረዳ ጎዶ ቀበሌ ትላንት ሰኞ ሐምሌ 7 ቀን 2017 ዓ.ም የፋኖ ታጣቂዎች ፈጸሙ በተባለ ጥቃት 3 ህጻናትን ጨምሮ ከ10 በላይ ሰዎች መገደላቸውንና 6 ሰዎች መታገታቸውን ነዋሪዎችና የወረዳው አስተዳደር ምክትል ጽፈት ቤት በተጨማሪም በርካታ ቤቶች መቃጠላቸውን አክለው ገልጸዋል። ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ ለጥቃቱ የፋኖ ታጣቂዎችን ጥያቄ ያደረጉ ሲሆን በጥቃቱ 8 ሰዎች ህይወታቸው አልፏል ብለዋል። አክለውም ታጣቂዎቹ በአጎራባች ከሆነው የሻዳር ቀበሌ የመጡ መሆናቸውን ገልጸው የፈጸሙት ጥቃት አሰቃቂ ነው ሲሉ ገልጸውታል። ሌላኛው ነዋሪ በበኩላቸው እስካሁን ድረስ 10 ሰዎች መገደላቸውን ጠቅሰው 3 ህጻናት ቤታቸው ውስጥ ተቃጥለው አስክሬናቸውን ሸፋፍነን ነው የቀበርናቸው ሲሉም ስለ ጥቃቱ አስከፊነት አስረድተዋል። ሌሎቹ ያልተገኙ ሰዎችም መኖራቸውን ጠቁመዋል። የጭልጋ ወረዳ አስተዳደር ምክትል ጽፈት ቤት ጥቃቱን ተከትሎ ትላንት ባወጣው መግለጫ በጎዶም ሞላሊት ቀበሌ የአማራ ህዝብን የማይወክሉ በፋኖ ጭምብል የተደራጁ ጽንፈኞች ሲል የጠራቸው አካላት በፈጸሙት ጥቃት 8 ንጹሃን አርሶ አደሮች መሞታቸውን 5 መቁሰላቸውንና 6 ሰዎች ታፍነው መወሰዳቸውን አመላክተዋል። በትግራይ ክልል 3 የእርዳታ ሰራተኞች የተገደሉት ሆን ተብሎ እና ኢላማ ተደርጎ ነው ሲል የድንበር የለሽ ሐኪም ቡድን ግኝት ገለጸ። የድንበር የለሽ ሐኪሞች ቡድን ሰኔ 17 ቀን በማዕከላዊ ትግራይ ማርያም ሄርናንዴዝ ማታስ ቴዎድሮስ ገብረ ማርያም ገብረ ሚካኤልና ዮሐንስ ሐለፎም ረዳ የተባሉ 3 የእርዳታ ሰራተኞች ላይ የተፈጸመ ግድያ ሆን ተብሎና ኢላማ የተደረገ ጥቃት እንደነበር አስታወቀም። ድርጅቱ በወቅቱ የኢትዮጵያ መከላከያ ሰራዊት ተሽከርካሪዎች በአካባቢው እንደነበሩ ተረጋግጧል ብሏል። የድንበር የለሽ ሐኪሞች ቡድን የስፔን ፕሮግራም ፕሬዝዳንት ይህንን በተኩስ ልውውጥ መካከል የተፈጠረ አልነበረም፣ በአሳዛኝ ስህተትም አልነበረም፣ ባልደረቦቻችን የተገደሉት ሆን ተብሎ በተፈጸመ ጥቃት ነው ማለታቸውን ድርጅቱ ባወጣው በለታዊ ሪፖርት አመላክቷል። 3 የሰብአዊ የእርዳታ ሰራተኞች በአቢ አዲ አቅራቢያ ግልጽ ምልክት በተደረገበት የኤምኤስኤፍ ተሽከርካሪዎች በመጓዝ ላይ ያሉ በቅርብ ርቀት በርካታ ጥቃቶች ተተኩሶባቸው እንደተገደሉና በኃይል አስክሬናቸው በጥይት ከተደበደበውና ከተቃጠለው ከተሽከርካሪያቸው 400 ሜትር ርቀት ላይ ተገኝቷል ሲሉ አክለው ገልጸዋል። በአፋር ክልል የሚገኙ ታጣቂዎች በፈጸሙት ማንኛውም ትንኮሳ የፌደራል ወይንም የአፋር ክልል መንግስት ትንኮሳ አድርገን ነው የምንወስደው ሲሉ ሌተናንት ጀነራል ታደሰ ወረደ ገለጹ። በአፋር ክልል የሚገኙ የትግራይ ታጣቂዎች የሚፈጽሙት ማንኛውም ትንኮሳ የፌደራል መንግስት ወይንም የአፋር ክልል መንግስት ትንኮሳ አድርገን ነው የምንወስደው ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ገልጿል። የክልሉ የሰማዕታት ኮሚሽን ባዘጋጀው መድረክ ላይ ትላንት ሐምሌ 8 ቀን 2017 ዓ.ም ተገኝተው ንግግር ያደረጉ ሌተናንት ጀነራል ታደሰ ወረደ በዚያ በኩል የሚኖር ምንም አይነት ትንኮሳ ተነሳሽነት እንቅስቃሴን እንደ ትግራይ ጊዜያዊ አስተዳደር እዚህ ያሉ ኃይሎች ብቻ አድርገን አይወሰድም ወይም የፌደራል መንግስት ነው ካልሆነም የአፋር መንግስት ነው ብለን ነው የምንወስደው ብለዋል። እዛ ካሉት ነፃ መሬት ኃይሎች ጋር ያለው ልዩነት 100% መፈታት ያለበት በሰላማዊ መንገድ ነው። ነገር ግን ማንኛውም ትንኮሳ በአፋር ክልል በኩል ከመጣ ወይም የአፋር መንግስት ነው አሊያም የፌደራል መንግስት ነው ተብሎ የሚወሰድ እንጂ የትግራይ ተወላጆች ተጋሩ ተደርጎ አይወሰድም ወይም የሚወሰድ አይደለም ሲሉም አስታውቋል። ታጣቂዎቹ የውክልና ወይም ፕሮክሲ ኃይሎች ሆነው እንዳያገለግሉ የሚቻለን ሁሉ እናደርጋለን ሲሉም ተደምጧል። በአማራ ክልል የሚገኙ ግማሽ ሚሊዮን ተፈናቃዮች ከፍተኛ የሰብአዊ እርዳታ አቅርቦት እጥረት እንደገጠማቸው የመንግስታቱ ድርጅት አስገነዘበ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ባወጣው አዲስ ሪፖርት በአሁኑ ወቅት በአማራ ክልል በተለያዩ መጠለያዎች ውስጥ የሚገኙ ከ500,000 በላይ የሚሆኑ ተፈናቃዮች ከፍተኛ የምግብ፣ የመጠለያ፣ የውሃ፣ የንጽህና፣ የጤና እና የጥበቃ አገልግሎት እጥረት እንደገጠማቸው አስታውቋል። ወደ 90% የሚሆኑት አብዛኞቹ ተፈናቃዮች በአካባቢው ማህበረሰቦች ውስጥ የሚኖሩ ሲሆን ቀሪዎቹ ደግሞ ለአጭር ጊዜ በተዘጋጁ ካምፖች ውስጥ የሚኖሩ ናቸው ብሏል። ከነዚህ መካከል 22,000 ተፈናቃዮች ደብረ ብርሃንና 10,000 የሚጠጉም ተፈናቃዮች ጃራ መጠለያ
ይገኛሉ ብሏል። ከፍረንጆቹ 2021 ጀምሮ ከምዕራብ ኦሮሚያ ብቻ ከ88000 በላይ የሚሆኑ ንጹሃን ዜጎች በግዳጅ ተፈናቅለዋል ሲሉ የተባበሩት መንግስታት ድርጅት አስታውቋል። ከነዚህም ግለሰቦች መካከል ብዙዎቹ የደብረ ብርሃን የቻይና ካምፕ በሚገኙ 3 መጠለያዎች ውስጥ የሚኖሩ ሲሆን መሰረታዊ አገልግሎቶች እጅግ የሚጎሉባቸው መጠለያዎች ናቸው ብሏል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ